ቻናሌ ተከታታዮች በሙሉ እንዴት ቆያችሁልኝ? እንግዲህ እግዚአብሔር ይመስገን በጣም ደህና ነኝ። በትልልቅ ሁለት ምክንያቶች ከናንተ ከወዳጆቼ፣ ከአድናቂዎቼ፣ ከአክባሪዎቼ ርቄ ቆይቻለሁ። ትንሽ ጠፍቻለሁ። በእርግጥ ምክንያቶቼ አሳማኝ እንደሆኑ እናንተ ተስፋ አደርጋለሁኝ። ሁለት ትልልቅ ከበድ ያሉ ጉዳዮች ናቸው ያጠፉኝ። ለኛ የቤተሰብ ንብረት ጉዳይ ላይ ትንሽ የፍርድ ቤት ረጅም ጊዜ 10 ዓመት የፈጀ ፍርድ ቤት ጉዳይ ይዞ ነበረ። ነገር ግን እግዚአብሔር ይመስገን በእናንተ በውጭም በሀገር ውስጥ በምትገኙ ኢትዮጵያውያን ወገኖቼ፣ ወንድሞቼ፣ እህቶቼ ዛሬ ላይ ደርሻለሁ። እግዚአብሔር ያክብርልኝ። እግዚአብሔር በመልካም ነገር ሁሉ አብራችሁ ይሁን። በገንዘብም በጸሎት በሐሳብም ከጎናችን ነበራችሁና እግዚአብሔር አምላክ ሁሌም በጠራችሁት ሰዓት ባልጠራችሁትም ሰዓት ራሱ ባላሰባችሁት ሰዓት ድረስላችሁ እላለሁ። ምክንያቱም በጣም ከባድ ጊዜ ነበረ ለኔ፣ ግን አሳልፋችሁልኛል ከእግዚአብሔር ጋራ። እግዚአብሔር የድንግል ማርያም ልጅ ክብሩ ሁሉ ይውሰድ። የእናንተንም ጭንቅ ጊዜ እንኳን ጠማችሁ አልልም፣ ግን በመልካም ጊዜ ሁሉ በጠራችሁት ጊዜ እግዚአብሔር አብራችሁ ይሁን እላለሁ። በጣም የከበረ ምስጋናዬን አቀርባለሁ። አንድም ለሱ ነው የመጣሁት፣ ሁለተኛው ደግሞ ያው ከቻናሌ መርቅ ያለው መጽሐፍ ትረካዬን አቁሜያለሁ። ፍቅር እንደምትሉኝ ተስፋ አደርጋለሁ። አሁን በቅርቡ እጀምራለሁ። አልበሜን እየሰራው ነበረ። ቁርስ ውስጥ አልበሜን በቅርቡ ለእናንተ ለአድማጭ ተመልካቾቼ ይመጥናል ያልኩትን ቆንጆ ስራ ሰርቻለሁ። እግዚአብሔር ይመስገን። ያው እሱም ራሱ ቀላል ጊዜ አይወስድም፣ ረጅም ጊዜ ትንሽ ይዞ ነበረ። እሱን ይዤ እየመጣሁ ነው። እግዚአብሔር ይመስገን። አሁን ደግሞ ትረካዬን የጀመርኩትን ያልተነበበው አንባቢ አቶ ነጋሽ ባልቻ በአንዱዓለም አራጌ የተጻፈውን ትረካ በድጋሚ በቅርቡ ይዤ ወደ እናንተ እመጣለሁ ማለት ነው። ከዛ ደግሞ አልበሜም እየደረሰ ነው። እሱንም ይዤ ከእናንተ ከአድማጭ ተመልካቾቼ ጋራ ለመገናኘት ቃል እገባለሁ። በተረፈ ቅድም እንዳልኳችሁ ያን ውስብስብ ረጅም የፍርድ ቤት ሂደት ከእናንተ ከውድ ወንድሞቼና እህቶቼ ጋር አብሬ ትወጥቻለሁ። ካለእናንተ ያ ነገር አያልፍም ነበረ። እግዚአብሔር አምላክ ሁላችሁም በያላችሁበት ታውቁታላችሁ። በዚህ ጉዳይ ላይ የተሳተፋችሁ ወንድም እህቶቼ ሁላችሁንም ጸሎት የሚያገዛችሁ በገንዘብም በሐሳብም አይዞሽ ከጎንሽ ነኝ ያላችሁ ወንድም እህቶቼ ሁሉ ከልቤ አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። እግዚአብሔር አሁንም ባወጣችሁት እጥፍ ድርብ አድርጎ ይተካልኝ ብዬ እላለሁኝ። እኔም በአዲስ ጉልበት በጥሩ ጉልበትና በጥሩ ኢነርጂ አልበሜን ጨርሼ ወደ እናንተ ባይቀርቡ ብዙ ሩቅ አይደለም ኦልሬዲ ያለቀ ስራ ስለሆነ ይዤ በቅርቡ የሚመጣ ቃል እገባላችኋለሁ። ይህንን የጀግና አባት ታሪክ ያልተነበበው አንባቢ አቶ ነጋሽ ባልቻንም ትረካ ካቆምንበት እንቀጥላለን። እግዚአብሔር አምላክ ሁላችንንም ይጠብቅ፣ ሁላችንም ሀገራችንን ይጠብቅልን፣ ሀገራችንን ይባርክልን። እናንተም አብራችሁ ይስጣችሁ ከገሜ ስለሆናችሁ ሁሌም አመሰግናችኋለሁ።